ሰላም ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምሬን ነው ከደስታ በቃ መጨረሻ ላይ አብሶ ደግሞ ከቪዲዮ ጋር ነው ያለቀስኩት። የምሬን ነው የምላችሁ። መጨረሻ ላይ ስሰነባበቱ የዛሬው ቪዲዮ በጣም ተስፋ አለው። ጌታም በጣም ተስፋ አለው። ኢንሻአላህ ፈጣሪ ካለ ይታረቃሉ። ግን በጣም ነው የሚያስከፋው። ግን ለምንድን ነው የተከፋሁት? ራስን ራሱ ጠየቅኩት። ግን የምሬን ነው ፈጣሪ ብቻ አንድ ቢያረጋቸው። ልባቸው ይዋደዳል። ግን የሰይጣን ነው እንጂ እንደዚህ መሀላቸው ገብቶ የሚረብሻቸው። እኔ እኮ ሁሉም ሰዎች ጸጥ ብሉት፣ የአብርሽን ጓደኛ ያቺ ሄርሜላ ብትባለው ጸጥ ብሉት፣ እነዚህ ልጆች ይታረቃሉ፣ ጌታን ይታረቃሉ። ለምን? ብዙ ትዝታዎች ስላሉ። የሰው ልጅ እኮ ከራሱ ጋር ሲሆን እኮ ብዙ ነገሮችን ያዳምጣል፣ ብዙ ነገሮችን ያስባል። የትናንትናውንም የዛሬውንም ሁሉንም ነገር ጎን ለጎን አስቦ እንኳን ራሱን ያርማል። አሁን እሱ ያቺኛው እየመጣች ከሱ ጋር እየፈነገጠች እሱ እንዴት ስለ ሩታ ወይ ደግሞ ከሷ ጋር የነበረውን ነገር ያስብ? ግን እንድረሳ ትፈልጋለች። ያቺኛዋ ሩታን እንድረሳ ትፈልጋለች። እነዚህ ልጆች ደግሞ በምን እንዳስነካቸው ራሱ ምንም አላውቅም። እቺ ልጅቷ ማለት ነው፣ እቺ ሄርሜላ የምትባለው የአብርሽ ጓደኛ የሚባሉት ሄርሜላን አውጦት ከዛ ህይወት ሲባሉ አይሰሙም። ግን ይህ ሽማግሌ ይህ እከሌ ይላሉ። ብቻ ፈጣሪ ካለ እነሱ በራሳቸው እንደዚህ እየተገናኙ አብርሽም ደግሞ ከሄርሜላ ጋር ቪዲዮ ባይሰሩ ይታረቃሉ። እነዚህ ልጆች ሪል ይታረቃሉ። ግን ብቻ አሁንም ፈጣሪ ያውቃል። ሁላችሁም በጸሎታችሁ በዱዓችሁ አስቡት። ግን ለልጃቸው ስሉ እንኳን የምሬን ነው በቃ ልጃቸው እንኳን ተለያይቶ ባይወለድ የምሬን ነው አንድ ላይ ሆኖ ታርቆ ቢወለድ በጣም ነው ደስ የሚለን። ግን ብቻ ጌታን በጣም ነው አንጀቴን የበሉኝ ዛሬ ሁለቱም ማለት ነው። በቃ ስሜቱ ሁለቱም ጋር አለው። ግን ሩታ የምታየው ነገር ይረብሻታል። አብርሽ ደግሞ የውስጤን ለምን አትረዳም? የሚዲያ ለምን ታያለ ይችላል። አብርሽ ደግሞ ሚዲያ ላይ አስመስሎ ስራ መስራት ነው የሚፈልገው እንጂ ሪል ያችን ልጅ ወዷት አይደለም። ግን ይመስለኛል እኔ እንደሚያስበው ማለት ነው። የሰው ልጅ ልብ ውስጥ ያለው መፍረድ ባይቻልም የራሱ ስሜት ራሱ ነው የሚያውቀው። ግን ስታዩት ነገሮቹን ግን አይኑ ላይ እንደዚህ አይኑ እንባ ሲቀሩ ምናምን ስታዩት፣ እሷን ስታዩት ግን ስሜታቸው አብሶ የዛሬ እንደዛ ቦታ ላይ እኮ በቃ የሩታን ድሮ ስታስቡት፣ የአብርሽን ድሮ ስታስቡት በጣም ብዙ ትዝታ ያለው ማለት ነው። እኔ ከድሮ ገና አብርሽ ከፍቅር ጋር እንደተለያየ ነው እኔ ማየት የጀመርኩት ማለት ነው። እነ ሩታ ሲገናኙ ሲተዋወቁ። ግን እስከ ዛሬ ስከታተላቸው እዚህ ሚዲያ ላይ እንደ አብርሽና ሩታ የሚወደው ካፕል የለም። ጌታን ነው የምላችሁ። ግን በቃ የሰው አይን ነው እንደዚህ ያደረጋቸው እነዚህ ልጆች ማለት ነው። የሰው አይን ላይ ባንዴ ነው እንደዚህ ሰው ሁሉ ግር ብሎ በቲክቶክ በምንም በእነሱ እንትን እየሆነ የነበረው በዛም ምክንያትም ነው፣ የሰው ወሬም ነው። ግን ፈጣሪ ያስታርቃቸው ማርያምን። እኔ በጣም ነው አንጀቴን የበሉት ዛሬ። ብቻ በጸሎታችሁ አስቡላችኋለሁ ውድ ፋሚሊዎች። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ።